መክሊትን ማግኘት፣ ውስጣዊ ስጦታን መለየት ለብዙ ሰዎች የህይወት ለውጥ የሚያመጣ ትልቁ ጉዳይ ነው። ሰላም ጤናና ሰላም ከእናንተ ጋር ይሁን። የሃሽታይም ዝናው ቲዩብ ቤተሰቦች ሁላችንም በዚህ ምድር ላይ ስንፈጠር የራሳችን የሆነ ልዩ ስጦታ ወይም መክሊት ይዘን ነው የተፈጠርነው። ነገር ግን ብዙዎቻችን ያንን ስጦታ ሳናቀው ሳናገኘው እንቀራለን። ይህ ቪዲዮ በህይወታችሁ ውስጥ የተደበቀውን መክሊት ፈልጋችሁ እንድታገኙ የሚረዱ 10 ወርቃማና ተግባራዊ መንገዶችን ያሳያችኋል። መክሊታችሁን አግኝታችሁ በህይወታችሁ ስኬታማ ለመሆን የምትፈልጉ ሰዎች ይህንን ቪዲዮ እስከመጨረሻው ተመልከቱት። ይህ ቪዲዮ ለናንተ ነው። አንደኛ፣ የልጅነት ትዝታችሁን ፈትሹ። ልጅ እያላችሁ ጊዜው መሄዱን ቀኑ መምሸቱን እስክትረሱ ድረስ የምትወዱት ተግባር ምን ነበር? ስዕል መሳል፣ ታሪክ መናገር ወይስ ነገሮችን መገጣጠም? ብዙ ጊዜ መክሊታችን በልጅነታችን ብቅ ይላል። ስለዚህ የልጅነት ትዝታችሁን ወደኋላ ተመለሱና ፈትሹት። መክሊታችሁን በእርግጥም ታገኙታላችሁ እዛ ላይ። ሁለተኛ፣ ያለ ክፍያ የምታደርጉትን ነገር ለዩ። ሰዎች ገንዘብ ባይከፍሏችሁ እንኳን ደስ ብሏችሁ የምታደርጉት ነገር ምንድነው? ያ ፍላጎት መክሊታችሁ ሊሆን ይችላል። ሶስተኛ፣ የሰዎችን አስተያየት ስሙ። ጓደኞቻችሁ ወይም ቤተሰቦቻችሁ በዚህ ነገር ጎበዝ ነህ፣ በዚህ ነገር ጎበዝ ነሽ ብለው ደጋግመው የሚያደንቁላችሁ ነገር ምንድነው? ያ መክሊታችሁ ነው። አራተኛ፣ የቅናት ምንጫችሁን ተመልከቱ። ምን ማለት ነው? አንዳንዴ በሰዎች ስኬት ላይ የምንቀነው እኛም ያንን የማድረግ አቅም ስላለን ነው። የምትቀኑበት ሙያ መክሊታችሁ ወዳለበት መንገድ ይጠቁማችኋል። ስለዚህ የምትቀኑበት ሙያ ምንድነው? እሱ መክሊታችሁ ነው። አምስተኛ፣ አዳዲስ ነገሮችን ሞክሩ። ቤት ውስጥ ተቀምጣችሁ መክሊታችሁን አታገኙትም። የተለያዩ ስልጠናዎችን ውሰዱ፣ አዳዲስ ስራዎችን ሞክሩ። ያኔ በድንገት የሚስማማችሁን ታገኛላችሁ። ስድስተኛ፣ ሌሎችን ማገዝ የምትችሉበትን መንገድ ፈልጉ። ሰዎችን በምን በኩል ስትረዱ የተሻለ ደስታ ይሰማቸዋል? ማስተማር፣ በማማከር ወይስ በተግባር በማገዝ? ሰባት፣ የብቸኝነት ጊዜ ይኑራችሁ። በጸጥታ ውስጥ ሆናችሁ ውስጣችሁን አዳምጡ። ለኔ የሚቀለኝ ግን ለሌሎች የሚከብዳቸው ስራ ምንድነው ብላችሁ ራሳችሁን ጠይቁ። ስምንተኛ፣ ፍርሃታችሁን ተጋፈጡ። ብዙ ጊዜ መክሊታችን ካለን ፍርሃት ጀርባ ተደብቆ ይገኛል። ለማድረግ የምትፈሩት ግን ውስጣችሁ የሚመኘው ነገር ምንድነው? የፈራችሁት እሱ መክሊታችሁ ነው። ዘጠነኛ፣ ጊዜው ሰዓቱ መሄዱን የሚያስረሳችሁን ስራ ለዩ። ምን ማለት ነው? አንድን ስራ በደስታ እየሰራችሁ ጊዜው መሄዱን ሳታውቁት የሚያስቆያችሁ እና ምግብ መብላት እስክትረሱ ድረስ የሚያስቆያችሁ ከሆነ እሱ መክሊታችሁ ነው። አስረኛ፣ ጸሎትና መንፈሳዊ ጥንካሬ። ምንም እንኳን አስረኛ ላይ ብናስቀምጠው ዋናውና መሰረታዊው ነገር መክሊታችን ለማግኘት ፈጣሪ የሰጠን ስጦታ እንዲያሳየን መጠየቅ ትልቁ መንገድ ነው። ስለዚህ ፈጣሪ የሰጠንን መክሊት እንዲገልጽልን መንገዱን እንዲመራን ጸሎት ማድረግ አስፈላጊ ነው። ጸሎት ስታደርጉ ውስጣዊ ሰላም ይኖራቸዋል። ውስጣዊ ሰላም ያለው ሰው ደግሞ መክሊቱን በግልጽ ማየት ይችላል ማለት ነው። እንግዲህ መክሊት ማለት ዝም ብሎ የሚገኝ ሳይሆን ተፈልጎ የሚወጣ እንቁ ነው። ከነዚህ 10 ነጥቦች ውስጥ የእናንተን መክሊት ለማግኘት የትኛው ይበልጥ የረዳችሁ ይሆን? በኮመንት መስጫው ላይ አሳውቁኝ። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። ለሌሎች እንዲደርስ ሼር አድርጉት። እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሷችሁ ደግሞ ሰብስክራይብ አድርጉ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ታይም ኢዝ ናው ቱ ዱ ኤቭሪቲንግ። ጊዜው አሁን ነው።